ማንጎ ዛፍ ከ20 እስከ 30 ዓመት ሊኖር ይችላል። በዓመት ብዙ ፍሬ ይሰጣል፣ ያበቅላል። 4. የማንጎ የጤና ጥቅሞች 4.1 ማንጎ በጣም የሚገርማችሁ ቫይታሚን በብዛት ማንጎ ይዟል። ቫይታሚን አ ለዓይን ጤና፣ ቫይታሚን ከ በሽታ አምጪ ተዋሲያንን ለመግደል እና ደግሞ ቫይታሚን በ6 የአእምሮን ጤና ያሻሽላል፣ ማስታወስን ይረዳል፣ የነርቭ ሥርዓትን ያቀላጥፋል፣ የልብን ጤና ይጠብቃል፣ የሆሞሲስቲን መጠንን በመቀነስ የልብ ችግኝ አደጋን ይቀንሳል፣ የደም ሴሎች መፍጠርን ይረዳል፣ የአንዴሚያ መከላከል ያግዛል። 4.2 ለልብ ጤና ማንጎ ያለው ፋይበር የኮሌስትሮልን ይቀንሳል፣ የልብ በሽታን ይከላከላል። 5. የማንጎ ጉዳቶች ምንም እንኳን ጠቃሚ ቢሆን ብዙ መብላት የስኳር መጠን ያሳድጋል። ለስኳር በሽተኞች በመጠን በላይ መብላት ጉዳት፣ አንዳንዶች ሰዎች አለርጂ ሊኖራቸው ይችላል። በአጠቃላይ ማንጎ ጣፋጭ ብቻ ሳይሆን ጤናማ ፍራፍሬ ነው። በመጠን ከተበላ ጤና ያሻሽላል፣ ኃይል ይሰጣል፣ ሰውነታችንን ጤና ይጠብቃል። እንግዲህ ዛሬ የነበረን ስለ ማንጎ ፕሮግራም ይሄ ነበር። በባለፈው ቪዲዮዬ ስለ ፕሪም አቅርቤ ነበር። ካላያችሁት ይሄን ቪዲዮ አዩ። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ አድርጉ እና ኮሜንት ላይ አስተያየታችሁን ጻፉ። አብረን ብዙ መንገድ እንጓዛለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ